Zaygo. Your game, your culture. Fantastic goal. We are Arsenal. Glory. The lead. Oh yes. Correa. Esteban. Blue paradise. ሰላም እንደምን አላችሁ ውድ የዛይጎል የዩቲዩብ የስፖርት ቻናል ተከታታዮቻችን። ዛይጎል የዩቲዩብ የስፖርት ቻናል በአዲስ ስፖርታዊ ሁነት ተመልሷል። በዛሬው ፕሮግራማችን የፊታችን እሁድ የሚከናወነውን የለንደን ደርቢ ጨዋታ እንመለከታለን። አብራችሁን ቆዩ። እንግዲህ በመግቢያችን ላይ እንደጠቀስነው በዛሬው የስፖርት ፕሮግራማችን የምዕራብ ለንደኑ ቼልሲ ከሰሜን ለንደኑ አርሰናል የሚያገናኘውን የለንደን ተጠባቂ ደርቢ ጨዋታ ለመዳሰስ እንሞክራለን። እንግዲህ ሁላችንም እንደምናስታውሰው በየትኛውም አጋጣሚ በየትኛውም መድረክ አርሰናልና ቼልሲ የሚያደርጉት ጨዋታ ቀላል ግምት የሚሰጠው አይደለም። ተቀናቃኝነታቸውም እንደዚሁ ከባድ ፉክክር ከሚደረግባቸው የዓለማችን ደርቢዎች አንዱ እንዲሆን አድርጎታል ማለት ነው። ምንም እንኳን አርሰናልን ጨምሮ ቼልሲ፣ ቶትናም፣ ዌስትሃም፣ ክሪስታል ፓላስ፣ ፉላም፣ ብሬንትፎርድ ሁሉም የለንደን ክለቦች ቢሆኑም አርሰናልን ከቶትናም የሚያገናኘው ለንደን ደርቢ ቀጥሎ ይህ የምዕራብ ለንደኑን ቼልሲ ከሰሜን ለንደኑ አርሰናል የሚያገናኘው የለንደን ደርቢ ትልቁ ደርቢ ነው ተብሎ በእንግሊዝ ይወሰዳል። እንግዲህ አርሰናል ከቼልሲ የመጀመሪያውን የለንደን ደርቢ ጨዋታ ኖቬምበር 9 1907 ማድረግ ጀምረዋል። የመጀመሪያው የለንደን ደርቢ ጨዋታ ሲካሄድም ቼልሲ አርሰናልን 2-1 በማሸነፍ ይህ ተጠባቂ ደርቢ ሀ ብሎ እንደጀመረ በበርካታ የስፖርት ሚዲያዎች ሽፋን ተሰጥቶት እንደነበር እናስታውሳለን። እንግዲህ ይህ ደርቢ 119 ዓመታትን ባስቆጠረው የምዕራብ ለንደኑ ቼልሲ ከሰሜን ለንደኑ አርሰናል የሚያገናኘው ደርቢ ክለቦቹን በታሪካዊ ባላንጣነት እንዲተያዩ አድርጓል። አርሰናልና ቼልሲ 214 ጊዜ የተገናኙ ሲሆን 87ቱን መድፈኞቹ ሲያሸንፉ ሰማያዎቹ ደግሞ 66 ጊዜ ድል ቀንቷቸዋል። 61ዱን ደግሞ በአቻ ውጤት ተለያይተዋል ማለት ነው። Arsenal at the top and Chelsea into the top 6. I might be changing, but the people always last. እንግዲህ በለንደን ደርቢ ጨዋታ ታሪክ ቼልሲ አርሰናልን በማርች 2014 6-0 ያሸነፈበት ጨዋታ እስካሁን ትልቅ ውጤት ሆኖ ተመዝግቧል። ይህም ማለት በሰፊ የጎል ልዩነት የተሸናነፉበት ጨዋታ ነው ማለት ይቻላል። ቼልሲ 2014 ዓ.ም ላይ ሁላችንም እንደምናስታውሰው 6-0 አርሰናልን ያሸነፈበት ውጤት እስካሁን በደርቢ ጨዋታቸው በ214 የደርቢ ግንኙነታቸው ሰፊ ጎል የተመዘገበበት ጨዋታ ነው ማለት ይቻላል። አርሰናል ከቼልሲ ባደረጉት ያለፉት 10 የለንደን ደርቢ ጨዋታዎች ግን ቼልሲዎች ማሸነፍ የቻሉት አንዱን ብቻ ነው። በዚህም አርሰናል ከፍተኛ የበላይነት አለው። አርሰናል 6ቱን ጨዋታዎች በማሸነፍ ከፍተኛ የበላይነት ሲኖረው 3ቱን አቻ ተለያይተዋል። ቼልሲ ግን ማሸነፍ የቻለው አንዱን ጨዋታ ብቻ ነው። በለንደን ደርቢ ታሪክ እንግዲህ እስካሁን ባለው ታሪክ አፍሪካዊው የአይቨሪ ኮስታዊ ኮከብ ዲዲየር ድሮግባ በ13 ጎሎች ጊዜውም ከፍተኛ ጎል አስቆጣሪ ነው በዚህ የለንደን ደርቢ ታሪክ። ከዚህ በተጨማሪ የሁለቱን ክለቦች ታሪክ ለየት የሚያደርገው ቁጥራቸው ከ15 በላይ የሚሆኑ ተጫዋቾችን እርስ በርስ በዝውውር መፈጸማቸው ነው። ወይም ደግሞ አርሰናልና ቼልሲ እርስ በርስ 15 በላይ የሚሆኑ ወሳኝ ተጫዋቾቻቸውን በዝውውር ገበያው ላይ በማሰማራት ጭምር ዝውውር እንዳካሄዱ ሁላችን እናስታውሳለን። ከነዚህም መካከል ለመጥቀስ ያክል ኬፓ በግብ ጠባቂነት የምናውቀው ከቼልሲ ወደ አርሰናል ተዘዋውሯል። ከሀቨርትስ በተመሳሳይ ዴቪድ ሉዊዝ፣ ጆርጂኒዮ፣ ዊሊያም ጋላስ፣ ፒተር ቼክ፣ ራይም ስተርሊንግ፣ ዮሴፍ ቤናዩን፣ ዊሊያን ላሳንዲያራ የመሳሰሉ ተጫዋቾችን በተለያየ ታይም ፍሬም በተለያየ ጊዜ ፔሪድ ከቼልሲ ወደ አርሰናል የተዘዋወሩ ተጫዋቾች ሲሆኑ ከአርሰናል እንደዚሁ በአንጻሩ ደግሞ ከአርሰናል ወደ ቼልሲ በተለያየ አጋጣሚ በውሰት እንዲሁም በገንዘብ ሽያጭ ጭምር የተዘዋወሩ ተጫዋቾችን ለመጥቀስ ያክል አሽሊ ኮል፣ ፒየር ኤሜሪክ ኦባሜያንግ፣ ኦሊቨር ጂሩድ፣ ኢማኑኤል ፒቲት፣ ሲስክ ፋብሪጋስ እና ኒኮላስ አኔልካ በተለያየ ጊዜ ከአርሰናል ወደ ቼልሲ እንደተዘዋወሩ እናስታውሳለን። Chelsea is our name.
እንግዲህ የለንደን ደርቢ ከጊዜ ወደ ጊዜ ቼልሲዎች እና አርሰናልን በባላንጣነት እያፎካከረ ብቻ ሳይሆን የደርቢነት ስሜቱ የዚህ የባላንጣነት ስሜቱ ከፍ እያለ መጥቷል። ቼልሲዎች እኛ ፕራይድ ኦፍ ለንደን ይላሉ፣ ወይም ደግሞ በአማርኛው የለንደን ኩራት እኛ ነን፣ ወይም ደግሞ ለንደን የምንወክለው እኛ ነን ይላሉ። ለዚህም እንደ መከራከሪያ የሚያነሱት በእንግሊዝ ፕሪሚየር ሊግን የእንግሊዝ ፕሪሚየር ሊግን ጨምሮ ኤፍኤ ካፕ፣ ካራባኦ ካፕ፣ ኮሚኒቲ ሺልድ፣ ቻምፒዮንስ ሊግ፣ ዩሮፓ ሊግ፣ ኮንፈረንስ ሊግ፣ የዓለም ክለቦች ዋንጫ ሁሉንም በዚህ ዓለም ላይ ያሉ ዋንጫዎችን አንስተናል የሚል መከራከሪያ ነጥብ የሚያነሱ ሲሆን አርሰናሎች በአንጻሩ እኛ ኪንግ ኦፍ ለንደን ወይም ደግሞ የለንደን ንጉስ በክለብ ደረጃ ንጉሶቹ እኛ ነን ይላሉ። ለዚህም አርሰናሎች እንደ ምክንያትነት የሚያነሱት በለንደን የሚደረጉ ሁሉንም ጨዋታዎች የምናሸንፈው እኛ ነን። ይህ ደርቢ አርሰን ዊንገር እና ጆሴ ሞሪኖ የአሰልጣኝነት ዘመን ከፍ ወዳለ ደረጃ ደርሶ እንደነበር የሚታወስ ነው። ነገር ግን ሁለቱ አሰልጣኞች በሜዳው ተች ላይን እስከ መገፈታተር ደርሰው እንደነበር ሁላችንም እናስታውሳለን። ይህም ማለት እንግዲህ ጆዜ ሞሪኖ ቼልሲን፣ አርሰን ቪንገር አርሰናልን በሚያሰለጥኑበት የአሰልጣኝነት ዘመናቸው ደርቢው ከፍ ወዳለ የፉክክር ደረጃ ደርሶ ነበር። ደርቢውን በብዙሃን የሁለቱም ክለብ ደጋፊዎች ተጠባቂ ያደርገው ነበር። ይሁን እንጂ ሚካኤል አርቴታ ወደ አርሰናል ከመጣ በኋላ ቼልሲ አርሰናልን ለማሸነፍ የሚቸገር ቡድን ሆኖ ተመልክተናል። ወይም ደግሞ በቅርብ ዓመታት የሁለቱ ቡድኖች ጨዋታ አርሰናል በቼልሲ ላይ ፍጹም የሆነ የበላይነት አለው። ቼልሲ አርሰናል ለመጨረሻ ጊዜ ያሸነፈው ከ4 ዓመት በፊት እንደነበረ የሚታወስ ነው። ነገር ግን የፊታችን እሁድ የሚደረገው የዚህ የለንደን ደርቢ በብዙ መልኩ ተጠባቂ ነው። ምክንያቱም የአርሰናልን የዋንጫው ጉዞ የሚወስን ነው። ስለዚህ ሊያም ሮሲነር ከሚካኤል አርቴታ በታክቲኩ፣ ሞሴስ ካሴዶ ከዲክላን ራይስ በመሃል ሜዳው እንቅስቃሴ የሚያደርጉት ፍጥጫ ይጠበቃል። ይህ በኤሚሬትስ የሚደረገው የፊታችን እሁድ የሚደረገው የለንደን ደርቢ ጨዋታ ምን አይነት ውጤት ያስመለክተን ይሆን? እናንተ ኮሜንት ሴክሽን ላይ ጻፉልን። በነገው ጨዋታ ምናልባት አርሰናል በለንደን ክለቦች ላይ ያለውን የበላይነት ያስቀጥል ይሆን ወይንስ ደግሞ ነጥብ ተጋርቶ ወይም በቼልሲ ሽንፈትን አስተናግዶ ምናልባትም የዋንጫ ፉክክር ውስጥ አጣብቂኝ ውስጥ ይገባል የሚሉ የብዙ ስፖርት ወዳድ ማህበረሰብ ክፍሎች ወይም ደግሞ እግር ኳስን በይበልጥ የሚወዱ የማህበረሰብ ክፍሎች ጥያቄና በጉጉት የሚጠበቅ ቀን ይሆናል ማለት ነው። እንግዲህ ሁላችንም እሁድ 1:00 ላይ በኤሚሬትስ የሚደረገውን ይህንን ጨዋታ በጉጉት የምንጠብቀው ይሆናል። ዛይጎል እንግዲህ በዛሬው የስፖርት ፕሮግራሙ በፊታችን እሁድ የሚደረገውን የለንደን ደርቢ ቼልሲ ከአርሰናል የሚያደርጉትን ጨዋታ በአጭሩም ቢሆን ለመዳሰስ ሞክሯል። ምናልባት እንግዲህ ከውጤት በኋላ በሌላ ዝርዝር ዘገባ የምንገናኝ ይሆናል። ዛሬ ዛይጎል እንዲህ አብራችሁ ቆይቷል። አብራችሁን ስለቆያችሁ እናመሰግናለን። ዛይጎል የዩቲዩብ የስፖርት ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንዲሆኑ በድጋሚ ተጋብዘዋል። አመሰግናለሁ። ቻው ቻው።